ሰላም ሰላም እንዴት ናችሁ? በዛሬው ቪዲዮ አንድ ጠቃሚ ሶፍትዌር ይዤላችሁ መጥቻለሁ ማለት ነው። ሶፍትዌሩ ፒዲኤፍን ወደ ፓወርፖይንት ይቀይራል፣ ፓወርፖይንትን ወደ ፒዲኤፍ ይቀይራል፣ ፒዲኤፍን ወደ ኤክሴል ይቀይራል፣ ኤክሴልንም ደግሞ ወደ ፒዲኤፍ ይቀይራል፣ ፒዲኤፍን ወደ ወርድ ይቀይራል፣ ወርድንም ወደ ፒዲኤፍ መቀየር ይችላል ማለት ነው። የተበላሸ ወይም ደግሞ ኮራፕት ያደረገ ፒዲኤፍንም ሪፔር ማድረግ ይችላል። ፒዲኤፍንም መርጅ ያደርጋል፣ ስፕሊት ያደርጋል፣ ኮምፕረስ ያደርጋል፣ ኢሜጅን ወደ ፒዲኤፍ ይቀይራል፣ ፒዲኤፍን ወደ ኢሜጅ ይቀይራል። ይህ እነዚህ በጣም ጥቂቱ አገልግሎቶቹ ናቸው። በጣም ብዙ አገልግሎቶች አሉት። እስኪ አሁን ወደ ሶፍትዌሩ እንሂድና የሚሰጣቸውን ሁሉንም አገልግሎቶች ኢንዲቴል እንይ። ሶፍትዌሩ አይ ላቭ ፒዲኤፍ ይባላል። የት ነው የምናገኘው? ጀስት እዚህ ላይ ጉግል ላይ መጠን አይ ላቭ ፒዲኤፍ ብለን ሰርች ማድረግ ነው ማለት ነው። ሰርች ስናደርገው ልክ እንደዚህ ይመጣልናል። እዚህ መጀመሪያ የሚመጣው ላይ ክሊክ እናደርጋለን። ክሊክ ስናደርግ ልክ እዚህ ላይ ይወስደናል ማለት ነው። እንግዲህ የሶፍትዌሩ ወይም ደግሞ የዌብሳይቱ ኢንተርፌስ ይሄን ይመስላል ማለት ነው። እዚህ ላይ አይ ላቭ ፒዲኤፍ ይላል፣ እዚህ ላይ መርጅ ፒዲኤፍ ይላል፣ እዚህ ላይ ስፕሊት ፒዲኤፍ ይላል፣ ኮምፕረስ ፒዲኤፍ ይላል፣ ኮንቨርት ፒዲኤፍ ይላል ማለት ነው። እንደገና በአጠቃላይ የሚሰጣቸውን አገልግሎቶች ከፈለግን ደግሞ እዚህ ላይ እንደዚህ ኦርጋናይዝ ፒዲኤፍ ይልና መርጅ ፒዲኤፍ፣ ስፕሊት ፒዲኤፍ፣ ሪሙቭ ፒዲኤፍ፣ ኤክስትራክት ፔጅስ፣ ኦርጋናይዝ ፒዲኤፍ፣ ስካን ቱ ፒዲኤፍ ይላል። እንደገና ደግሞ ኦፕቲማይዝ በሚለው ኮለም ስር ኮምፕረስ ፒዲኤፍ፣ ሪፔር ፒዲኤፍ፣ ኦሲአር ፒዲኤፍ፣ እንደገና ኮንቨርት ቱ ፒዲኤፍ በሚለው ስር ጄፒጂ ቱ ፒዲኤፍ፣ ወርድ ቱ ፒዲኤፍ፣ ፓወርፖይንት ቱ ፒዲኤፍ፣ ኤክሴል ቱ ፒዲኤፍ፣ ኤችቲኤምኤል ቱ ፒዲኤፍ እንደገና ኮንቨርት ፍሮም ፒዲኤፍ በሚለው ስል ፒዲኤፍ ቱ ጄፒጂ፣ ፒዲኤፍ ቱ ወርድ፣ ፒዲኤፍ ቱ ፓወርፖይንት፣ ፒዲኤፍ ቱ ኤክሴል፣ ፒዲኤፍ ቱ ፒዲኤፍ ይላል። እንደገና ኢዲት በሚለው ስር ሮቴት ፒዲኤፍ፣ አድ ፔጅ ነምበርስ፣ አድ ዋተርማርክስ፣ ክሮፕ ፒዲኤፍ፣ ኢዲት ፒዲኤፍ ይላል ማለት ነው። እንደገና እዚህ ፒዲኤፍ ሴኪሪቲ በሚለው አንዶክ ፒዲኤፍ፣ ፕሮቴክት ፒዲኤፍ፣ ሳይን ፒዲኤፍ፣ ሬዳክት ፒዲኤፍ፣ ኮምፔር ፒዲኤፍ ይላል ማለት ነው። እንግዲህ እነዚህም ሁሉ አገልግሎቶች አንድ ዌብሳይት ላይ ወይም አንድ ሶፍትዌር ላይ ነው ማግኘት የምንችለው ማለት ነው። ከሌሎች የሚለየው ይሄ ሶፍትዌር ወይም ይሄ ዌብሳይት በምንድን ነው? ብዙ ይህንን አገልግሎት የሚሰጡ ዌብሳይቶች አሉ፣ ግን የተቆራረጠ ነው ማለት ነው። የተቆራረጠው ስንል ምን ማለታችን ነው? አንድ ሶፍትዌር ወይም አንድ ዌብሳይት መርጅ ሊያደርግ ይችላል፣ ስፕሊት ሊያደርግ ይችላል፣ ወይም ደግሞ አንድ ዌብሳይት መርጅም ስፕሊትም ሊያደርግ ይችላል። ግን ሌሎች አገልግሎቶችን ስፈልግ እንደገና ደግሞ ወደ ሌላ ሶፍትዌር ወይም ደግሞ ወደ ሌላ ዌብሳይት ነው የምንሄደው ማለት ነው። ይሄ ግን ይህንን ሁሉ አገልግሎት አንድ ሶፍትዌር ላይ ይሰጠናል ማለት ነው። ሌላ ነገር ደግሞ አሁንም ከሌሎች ሶፍትዌሮች በጣም የሚለየውና ጠቃሚ ፓርቱ የዚህ ሶፍትዌር ወይም ደግሞ የዚህ ዌብሳይት ምንድነው? ምንም አይነት ሎጊን ወይም ሳይን አፕ አይፈልግም ማለት ነው። ምንም አይነት ሌሎቹ ሎጊን እንድናደርግ ዳውንሎድ ለማድረግ አገልግሎቱ ከሰጡ በኋላ ዳውንሎድ ለማድረግ ስንፈልግ ወይ ሎጊን ወይም ደግሞ ሳይን አፕ አድርጉ ይሆናል ማለት ነው። ሳይን አፕ ካላደረግ ዳውንሎድ ማድረግ አንችልም ማለት ነው። ወይም ደግሞ እንደዚህ አይነት አገልግሎቶችን የሚሰጡ ሌሎች ትራያል ናቸው ማለት ነው። ዝም ብሎ ትራያል ቨርዥን ነው የሚሰጡ ማለት ነው። ይሄ ዌብሳይት ግን ይሄን ሁሉ አገልግሎት በነፃ ነው የሚሰጠን ማለት ነው። ቶታሊ ፍሪ ነው። ምንም እስከፈለጋችሁበት ቀን ድረስ በፈለጋችሁበት ጊዜ በማንኛውም ጊዜ መጠቀም ትችላላችሁ ማለት ነው። ሌላው አሁን ደግሞ በጣም ጠቃሚ ነገር ደግሞ እዚህ ላይ መጠን እዚህ ነጠብጣቡ ላይ መጠን ዴስክቶፕ አፕሊኬሽንም ወይም ሞባይል አፕሊኬሽን ማግኘት እንችላለን ማለት ነው። እነዚህን ዴስክቶፕ አፕሊኬሽኖች እና ሞባይል አፕሊኬሽኖችን ኦፍላይን መጠቀም እንችላለን። ስለዚህ ብዙ ጊዜ የኢንተርኔት አክሰስ የሌለን ከሆነ ወይም ኦንላይን ማንሆን ከሆነ እነዚህን ብንጠቀም ጥሩ ነው ማለት ነው። የዌብ ቨርዥኑን ከፈለግን ግን ዌብ ቨርዥኑ ኢንተርኔት ይፈልጋል ማለት ነው። እኔ ዌብ ቨርዥኑ ይመቸኛል። ለምንድን ነው ዌብ ቨርዥኑ የሚመችኝ? እነዚህን ዳውንሎድ ካደረግኳቸው ያው ትንሽ ስፔስ ፒሲኤም ላይም ወይም ደግሞ ሞባይል ላይ ስፔስ ስለሚይዙብኝ እሱን ስለማልፈልግ እኔ ሁሌም ደግሞ ኢንተርኔት ላይ ኦንላይን ስለሆንኩ ወይም ኮኔክትድ ስለሆንኩ ዌብ ቨርዥኑን ብጠቀም ለእኔ ይጠቅመኛል ማለት ነው። ስለዚህ እንግዲህ ኢንተርፌሱ ይሄንን ይመስላል ማለት ነው። እስኪ አንዳንድ አገልግሎቶቹን ያው ብዙዎቻችን እንጠቀምባቸዋለን እነዚህ። እስኪ አንዳንድ አገልግሎቶቹን ግን እንያቸው። መርጅ ስናደርግ እንዴት ነው የምናደርገው? መርጅ ማለት ምንድነው? ሁለት ወይም ከሁለት በላይ የሆኑ
ፒዲኤፎችን በአንድ ላይ የምናደርግበት ነው ማለት ነው። መርጅ የሚለውን እነካለን እዚህ ላይ እንደምታዩት። ከዛ ሴሌክት የሚል ይመጣልናል። ሴሌክት የሚል ከነካም በኋላ ወደ ፒዲኤፍ እንትናችን ፒዲኤፍ ወደ አስቀመጥነው ፒዲኤፍ ይወስደናል ማለት በፎልደራችን። ስለዚህ አሁን ይህን ልንካ ልክ እንደዚህ ያደርጋለሁ። ይሁን እንደምታዩት መጣ። ከዛ እንደገና እዚህ ላይ የፕላስ ምልክቷን ጫናለሁ። ቀጣዩን ደግሞ መርጅ ማደርገው እነካለሁ። ከዛ ሁለቱም ልክ እንደዚህ ሁለቱም ሶስትም እንደፈለጋችሁ ፕላስ ፕላስ የሚለውን እየተጫናችሁ የሚሄድ ነው ማለት ነው። ከዛ መርጅ የሚለውን እነካለን። መርጅ የሚለውን ስነካ በአንድ ማለት ነው በሰከንድስ መርጅ ያደረገልኝ። መርጅ ካደረግ በኋላ እዚህ ላይ ዳውንሎድ ማድረግ ትችላላችሁ። ዳውንሎድ እንደምታዩት ላይ ዳውንሎድ አድርጎልኛል። ዳውንሎድ ስታደርጉት እንግዲህ ኮምፒውተራችሁ ፎልደር ላይ ይሄዳል ይሄድላችኋል ማለት ነው። ወይም ደግሞ እዚህ ላይ ጉግል ድራይቭ ላይ ሴቭ ማድረግ ትችላላችሁ። ጉግል ድራይቭን የማታውቁ ካላችሁ ስለ ጉግል ድራይቭ ከዚህ በፊት የሰራሁት ቪዲዮ ስላለ ያንን ሄዳችሁ ማየት ትችላላችሁ። እንደገና ደግሞ እዚህ ላይ ሼር ዳውንሎድ ሊንክ ይላል። ይሄንን ስንነካ ደግሞ ይህንን ሊንክ ኮፒ አድርገን ለሰዎች ሼር ማድረግ እንችላለን ማለት ነው። ወይም ደግሞ ኪውአር ኮድ ስለሚሰጠን ይህን ኪውአር ኮድን ስክሪንሾት አድርገን ለሌሎች ሰዎች መላክ እንችላለን። ይህንን ስካን በማድረግ መግባት ይችላሉ ማለት ነው። በዚህ ላይ እንደገና ደግሞ ድሮፕቦክስ ልክ እንደ ጉግል ድራይቭ ፋይል ኦንላይን የምናስቀምጥበት ስቶሬጅ ነው ማለት ነው። ዲሊት ማድረግ ከፈለግን ደግሞ እዚህ ላይ ዲሊት ማድረግ እንችላለን ማለት ነው። ሌሎችንም እንደዚህ ነው የምናደርገው። ስፕሊትም ከፈለግን ልክ እዚህ ላይ መጥተን ስፕሊትን ስንነካ ሴሌክት ፒዲኤፍ የሚል ይመጣል። ልክ ይህንን አሁን ይህንን ፒዲኤፍ ስፕሊት ማድረግ ከፈለጉ ስፕሊት ስንል ምንድነው? አንድ ፒዲኤፍ ወደ 2 ወደ 3 ወይም ወደ 4 ወደ ፈለግነው ስፕሊት ማድረግ ማለት ነው። የተለያዩ ኢንዲፔንደንት ፒዲኤፎችን መፍጠር ማለት ነው። ስለዚህ ልክ እዚህ ላይ መጠን እነዚህ ሬንጅ ከየት ከየት ከ1 እስከ 2 ከ1 እስከ 7 አሁን 7 ነው። ከ1 እስከ 7 ነው ስፕሊት ማድረግ የምፈልገው ወይም ደግሞ ከ2 ጀምሬ ከ3 ጀምሬ አሁን እንደዚህ ብለው ከ4 እስከ 7 ብለው ከ4 እስከ 7ን ስፕሊት ያደርግልኛል ማለት ነው። እዚህ ላይ ስንነካ ደግሞ ፔጅስ የሚለውን ስንነካ እነዚህም ፔጆችን ስፕሊት ልናደርግ የምንፈልጋቸውን ፔጆች እዚህ ጋር መንካት እንችላለን ማለት ነው። ይህንን አሁን ስፕሊት ካልፈለጉ ልክ ይህንን አጠፋለሁ። ወይም ደግሞ ስፕሊት እንዲሆን ከፈለጉ ደግሞ ይህንን እንደዚህ ቸክ አደርገዋለሁ ማለት ነው። አሁን ይህ እንደምታዩት እዚህ ጋር 3 እዚህ ላይ ይቺ ፔጅ እንደገና ደግሞ ከ5 እስከ 6 ስፕሊት ያደርግልናል ማለት ነው። እንግዲህ እዚህ ላይ ኤክስትራክት እንዳለ ኤክስትራክት ካደረግነው እያንዳንዱ ፔጅ ማለት ነው 7 ፔጅ ነው። አሁን ይሄ 7 ፒዲኤፍ ይፈጥረናል ማለት ነው። ሴሌክት ፔጅስ ፔጅንም ደግሞ ከ1 እስከ 2 ከ1 እስከ 3 ከ1 እስከ 4 እያልን እዚህ ላይ እየጻፍ ስፕሊት ማድረግ እንችላለን ማለት ነው። ስፕሊት ያደረጋቸውን ደግሞ መርጅ እንዲያደርግልን ከፈለገ ይሄንን እንነካለን ማለት ነው። ኮምፕረስ ስንመጣ ኮምፕረስም አሁን ይሄ ኮምፕረስ ምንድን ነው የሚጠቅመን? ይሄንን ፋይል አሁን እንደዚህ ፋይል ማሳነስ ፋይል ሳይዝ ማሳነስ ብፈልግ ማለት ነው። ይሄ አሁን ወደ 139 ኪሎ ባይት ነው። ከዚህ በታች እንዲያንስልኝ ከፈለኩ እዚህ መጥቼ ኮምፕረስ ነው ኮምፕረስ ያደርግልኝና እዚህ ላይ ዳውንሎድ ማድረግ እንችላለሁ። ወይም እዚህ ደግሞ ሼር ማድረግ እችላለሁ። ወይም ደግሞ ወደ ጉግል ድራይቭ እና ድሮፕቦክስ ሴቭ ማድረግ እችላለሁ ማለት ነው። ሌላው ጥቅሙ ደግሞ እነዚህ እንደምታዩቸው እዚህ ላይ ኮንቨርት ፒዲኤፍ የሚል አለ ማለት ነው። ኮንቨርት ፒዲኤፍ ምን ማለት ነው? ይሄ ኢሜጅን ወደ ፒዲኤፍ ጄፒጂ ፋይል እንደምታውቁት ኢሜጅ ነው። ኢሜጅን ወደ ፒዲኤፍ እንዲቀይር ከፈለኩ ይሄንንም አሁን ምንድነው የማደርገው? እዚህ መጥቼ ኢሜጅ ካለኝ አሁን እዚህ ኢሜጅ የለኝም። ኢሜጅ ስለሌለኝ ነው ያስመርጠኛል ማለት ነው። ከዛ ኦፕን እንለዋለን። ልክ እንደተለመደው ወደዚህ ያመጣልንና ከዛ ኮንቨርት የሚል ይመጣልናል ማለት ነው። ስንመጣ ወርድን ወደ ፒዲኤፍ መቀየር ከፈለግን ወርዳችሁን ልክ እዛ ይሄንን ስትነኩት ልክ ሴሌክት ወደ ፋይል ሴሌክት ማድረግ ይወስዳችኋል ማለት ነው። ከዛ አምጣችሁ ኮንቨርት የሚለውን መንካት ማለት ነው። ይሄንም እንደገና ፓወርፖይንትን ወደ ፒዲኤፍ ከፈለጋችሁ ተመሳሳይ ነገር ነው የምታደርገው ማለት ነው። ሴሌክት ፓወርፖይንታችሁን ሴሌክት ታደርጋላችሁ። ከዛ በኋላ ወደ ፒዲኤፍ ቀይርላችኋል ማለት ነው። ኤክሴል ካላችሁም ኤክሴላችሁን እዚህ ላይ ይሄንን ነክታችሁ ሴሌክት እንድታደርጉ ያደርጋችኋል። ከዛ ወስዳችሁ አምጥታችሁ ወደዚህ ኮንቨርት ማድረግ ነው ማለት ነው። ኤችቲኤምኤልም ካላችሁ ዌብሳይት ማለት ነው። ይሄ ኤችቲኤምኤል የፋይል አይነትንም ወደ ፒዲኤፍ መቀየር ትችላላችሁ ማለት ነው። ፒዲኤፍ ፊልም ወደ ኢሜጅ መቀየር ከፈለግን ተመሳሳይ ነው ማለት ነው። በጣም ቀላል ነው አጠቃቀሙ። እዚህ ላይ መጣችሁ ሴሌክት ታደርጋላችሁ ፒዲኤፋችሁን። አሁን ይሄንን ወደዚህ ኮንቨርት ማድረግ ጀስት ኮንቨርት ብለዋለሁ እዚህ ላይ ማለት ነው። አሁን ይሄንን ዳውንሎድ ማድረግ ይችላሉ። አሁን እዚህ ላይ ዳውንሎድ ያደርግላችኋል። በጣም አጭር ጊዜ ውስጥ ነው ዳውንሎድ የሚያደርገው ማለት ነው። ሌላ ነገር አሁን እዚያም ፒዲኤፍንም ወደ ፓወርፖይንት መቀየር ከፈለጋችሁ ጀስት እዚህ ላይ መጣችሁ ሴሌክት ታደርጉታላችሁ።
ይህንን ፋይል አሁን ወደ ፓወርፖይንት እንዲቀይርልን ከፈለጋችሁ በቀጥታ ልክ እንደዚህ አድርጎ ወደ ፓወርፖይንት ቀይርላችኋል ማለት ነው። ከዛ ጀስት ላይ ዳውንሎድ ማድረግ እንደምታዩት አሁን እዚህ ላይ እንደምታዩት አያችሁት። አሁን በፓወርፖይንት መልክ ነው ያስቀምጠልኝ ማለት ነው። በተለይ ደግሞ ብዙዎቻችን የምንቸገርበት ፓወርፖይንት መስራት ነው እና ይሄን ፓወርፖይንት ፒዲኤፋችንን በቀላሉ ወደ ፓወርፖይንት ይቀይርልናል ማለት ነው። ሌላ በእርግጥ ሌላ ከዚህ በፊት የሰራሁት ኤአይን ተጠቅመን እንዴት ፓወርፖይንት መስራት እንችላለን የሚለውን የሰራሁት ቪዲዮ አለ። ያንን ቪዲዮአችሁ ማየት ትችላላችሁ። ቀላሉ ፓወርፖይንት መጠቀም ከፈለጋችሁ ወይም መስራት ከፈለጋችሁ። እንደገና ደግሞ ፒዲኤፍንም ወደ ኤክሴል ይቀይራል ማለት ነው። ልክ እንደዚህ ነክታችሁ ይህንንም አሁን ሴሌክት ፒዲኤፍ የሚለው ነክታችሁ በቀጥታ ወደ ኤክሴል ይቀይርላችኋል ማለት ነው። እዚህ ላይ ደግሞ ፒዲኤፍን ወደ ፒዲኤፍ ፋይል ማለት ምን ማለት ነው? ፒዲኤፋችን ለሎንግ ተርም ለብዙ ጊዜ እንዲቆይልን ከፈለግ ፒዲኤፍን ወደ ፒዲኤፍኤ ቀይረዋለን ማለት ነው። እንደነዚህ በጣም ሴኪዩር የሆኑ ፋይሎች፣ ገቨርንመንት ፋይሎች፣ የአካዳሚ ሎንግ ተርም እንዲቆይ የምንፈልጋቸው ፒዲኤፎችን እንደዚህ ምንም ቆራሩ ሳይሆኑ ሳይበላሹ እንዲቆይልን ከፈለግ ወደዚህ መቀየር እንችላለን ማለት ነው። ሌላ እዚህ ላይ መጠ እንደገና የሚሰጣቸውን አገልግሎቶች ብዙዎቹን እዚህ ላይ እናገኛቸዋለን። ሁሉንም እዚህ ላይ ከፈለግን እዚህ ላይ ማግኘት እንችላለን። እስኪ ያላየናቸውን አንዳንዶቹ ይህንንም አሁን እስኪ ሪሙቭ ፔጅስ ማለት ምን ማለት ነው? ለምሳሌ ይህንን እስኪ አንድ ፒዲኤፍ እናምጣ ነው። ይህንን ፒዲኤፍ አሁን የምናምጣው አሁን ይሄ 7 ፔጅ ያለው አሁን ይሄ ሁለተኛው ፔጅ ለምሳሌ የማልፈልገው ቢሆንና ሪሙቭ አርጌ ማውጣት ብፈልግ ይህን እንነካለን። ሪሙቭ ፔጅ ስለው ጀስት ሪሙቭ ያደርግልኛል። ከዛ ዳውንሎድ ማድረግ ነው ማለት ነው። ከዛ ሌላ ነገር ምንድነው? ይሄ ኤክስትራክት በዚህም ኤክስትራክትን ልክ እንደ ስፕሊት አይነት ነገር ነው። በእርግጥ እዚህ ላይ ኤክስትራክት ያደርግልኛል ማለት ነው። ሌላ ነገር በጣም ጠቃሚ ደግሞ ይሄ ኦርጋናይዝ ማለት ምን ማለት ነው? እስኪ አንድ ፒዲኤፍ እናምጣና እንዴት ኦርጋናይዝ ማድረግ እንደምንችል እንየው። አሁን ኦርጋናይዝ ስንል ምንድነው? አንዳንዴ ፔጅ ሊዘበራረቅብን ይችላል ማለት ነው። ስለዚህ አሁን ይሄኛውን ፔጅ ዋን የሚለውን ወደ ፔጅ መውሰድ ብፈልግ ጀስት ድራግ አድርጌ እዚህ ላይ መምጣት ነው ማለት ነው። ወይም ደግሞ ይሄ ፔጅ 4 እና ፔጅ 3 የተቀየረብኝ ከሆነ ምንድነው ማድረገው? ድራግ አድርጌ ወደዚህ ልክ እንደዚህ ድራግ እያደረግን ፖዚሽናቸውን የምናስተካክልበት ወይ ኦርጋናይዝ። ከዛ እንደዚህ በፈለግነው መልኩ ካስቀመጥን በኋላ ኦርጋናይዝ የሚለውን ስነካ ልክ በአንድ ጊዜ ኦርጋናይዝ ያደርግና ዳውንሎድ ማድረግ ነው ወይም ደግሞ እዚህ የተሰጡ አማራጮችን መጠቀም ነው ማለት ነው። ሌላ ምንድነው? አሁንም ስካን ማድረግ እንችላለን። ፒዲኤፍ ወደ ፒዲኤፍ ስካን ማድረግ እንችላለን። ይህ እንኳን ብዙ ኢፌክቲቭ አይደለም። ካም ስካነርን መጠቀሙ በጣም የተሻለ ነው። እንደገና ደግሞ እዚህ ኦፕቲማይዝ ፒዲኤፍ የሚላለ ኮምፕረስ አይተናል። ሌላ ሪፔር ፒዲኤፍ ማለት ምን ማለት ነው? አንድ ፒዲኤፍ ፋይላችን ኮራፕት ይሆንብናል አንዳንዴ ማለት ነው። ስለዚህ ይሄ ፋይል አሁን ኮራፕት ከሆነብኝ ጀስት አመጣና እዚህ ምንድነው ማደርገው? ሪፔር ባደርገው ይመለስልኛል ማለት ነው። ፓርሻሊ ሊመለስ ይችላል፣ ኮምፕሊትሊ ሙሉ በሙሉ ሊመለስ ይችላል፣ እንደ ዳሜጁ ማለት ነው። ሌላም አሁን እዚህ ላይ ኦሲአር የሚለው ምንድነው? አንዳንድ ፋይሎች ሴሌክቴብል ያልሆኑ ፋይሎች ማለት ነው። ሴሌክቴብል ካልሆኑ ሴሌክቴብል እንዲሆኑ የምናደርግበት አይነት መንገድ ነው ማለት ነው። ያው አጠቃቀሙ ተመሳሳይ ነው። ሴሌክት የሚለውን ነክቶ ወደ ፎልደራችን ይዞ ገብቶ ልክ እንደዚህ ኦፕን ብሎ ማምጣትና ከዛ በኋላ አፕላይ ኦሲአር ማለት ነው ማለት ነው። ሌላ በጣም ጠቃሚ አሁን ይህንን አይተናል። ጄፒጂን ወደ ፒዲኤፍ፣ ወርድን ቱ ፒዲኤፍ፣ ፓወርፖይንት ወደ ፒዲኤፍ፣ ኤክሴል ወደ ፒዲኤፍ፣ ኤችቲኤምኤልም ወደ ፒዲኤፍ ማለት ነው። ሌላ ኮንቨርት ፍሮም ፒዲኤፍ የሚለው ኮልመንስን ፒዲኤፍን ወደ ኢሜጅ መቀየር እንችላለን። ፒዲኤፍን ወደ ወርድ መቀየር እንችላለን። ፒዲኤፍን ወደ ፓወርፖይንት መቀየር እንችላለን። ፒዲኤፍን ወደ ኤክሴል፣ ፒዲኤፍን ወደ ፒዲኤፍ የእነዚህን አይተናል በሙሉ ማለት ነው። እዚህ ላይ ኢዲት ሌላው በጣም ጠቃሚው ነገር ደግሞ ፒዲኤፍን ኢዲት እንድናደርግ ያግዘናል ማለት ነው። ይህንን ሮቴት ስንል ምንድን ነው? ጀስት አሁን ፋይሎችን ሮቴት ማድረግ ከፈለግን ማለት ነው። አሁን ይህንን እንካና ልክ ይህንን ፋይል አሁን ሮቴት እንደዚህ በፈለኩት ሮቴት ማድረግ ከፈለግኩ ልክ እንደዚህ መቀየር እችላለሁ ማለት ነው። ከዚያ በፈለግነው ፖዚሽን አስቀምጠን እዚህ ጋር ሮቴት የሚለውን መንካት ነው ማለት ነው። ሌላው እንደገና ደግሞ አድ ፔጅ ነምበር በጣም የሚገርመው ነገር ደግሞ እና በጣም ጠቃሚ ፓርት ይሄ ነው።
ፔጅ ነምበር ከሌለው ማለት ነው። እስኪ አሁን ይሄ ፔጅ ነምበር የለውም ብለን ብናስብ ፔጅ ነምበር እዚህ ላይ አሁን እዚህ ላይ ፔጅ ነምበር ያስቀምጥልናል ማለት ነው። ፔጅ ነምበሩን ከስንት እስከ ስንት ነው? እዚህ ላይ ከአንድ ጀምረን ነው ከሁለት ጀምረን ነው የሚለውን እዚህ ላይ ማስተካከል እንችላለን። እዚህ ላይ ደግሞ which page do you want to number ይላል። አሁን 4 ስለሆነ ከ1 እስከ 4 ከ3 እስከ 4 ከ5 እስከ 6 ብለን እዚህ ላይ የምንፈልገው ነገር መምረጥ እንችላለን ማለት ነው። ፔጅ ነምበሩ የት ላይ ነው? እዚህ ላይ በዚህ በቀኝ በኩል እንዲሆን ነው የምንፈልገው፣ ከመሃል እንዲሆን የምንፈልገው፣ እንደገና ሌፍት ሳይድ እንዲሆን ነው የምንፈልገው፣ ራይት ከላይ ሌፍት ኮርነር እንዲሆን ነው የምንፈልገው፣ ከመሃል ሴንተር ላይ እንዲሆን በፈለግነው መልኩ ማስቀመጥ እንችላለን ማለት ነው። ግን ይሄ ሪከመንደድ የሚለው ልክ እንደዚህ አድርጎ ነው የሚያመጣልኝ ማለት ነው። ኦኬ ከዛ ያንን ካደረግን በኋላ ጀስት ፔጅ ነምበር ማለት ነው። ፔጅ ነምበር ይጨምርልናል ማለት ነው። በጣም የሚገርም ነው። እንደገና ዋተር ማርክም ከፈለግን ማለት ነው። ዋተር ማርክ ከላይ እንዲፈልግን ከፈለግ ዋተር ማርክ የሚለውን ነክተን የምንፈልገውን ፋይልን ልክ እንደዚህ ካመጣን በኋላ ልክ ይሄንን ነክተን እዚህ ላይ አምጥተን ቴክስት ከሆነ አሁን እዚህ ላይ ይሄን የምትተው አይነት ፒዲኤፍ ነው የሚለው ማለት ነው። ወይም እዚህ ላይ የምንፈልገውን ነገር ፒዲኤፍ ማለት ከፈለግ አሁን ከዛ አድ ዋተር ማርክ የት ላይ እንዲሆነ የምንፈልገው እዚህ ላይ መጥተን ማስተካከል ትችላለን። እዚህ ላይ ነው የሚሆነው፣ እዚህ ላይ ነው የሚሆነው። በፈለጋችሁ ፖዚሽን ላይ እዚህ ላይ መጣችሁ ማስተካከል ትችላላችሁ ማለት ነው። ከዛ አድ ዋተር ማርክ ነው የምንለው ማለት ነው። ሌላ አሁንም ደግሞ እንደገና ክሮፕ ማድረግ ይችላል። ያው ክሮፕ እንዴት ነው የሚያደርግልን? ያው ክሮፕ ምንም የተለየ ነገር የለውም። ከዚህ ላይ ሴሌክት አድርገን እንደሌሎች ሁሉ ሳይዙን ማስተካከል እንችላለን ማለት ነው። እዚህ ላይ ካመጣን በኋላ ልክ እንደዚህ አድርገን እዚህ ላይ ኦል ፔጅስ ከረንት ፔጅስ ነው የሚለው እዚህ ላይ ይህንን እንደዚህ አድርገን ካመጣን በኋላ ከዛ ያንን ልክ እንደዚህ አድርጋችሁ በምትፈልጉት መልኩ ማለት ነው እንደዚህ አድርጋችሁ ክሮፕ አድርጋችሁ ማስቀመጥ ትችላላችሁ። አሁን የጠርዙ ከበዛብኝና ጠርዙን እንዲያንስ ከፈለኩ ልክ በዚህ አይነት መልኩ ወይም ልክ እንደዚህ ይሄንን ከፈለኩት እንደዚህ ያስተካክልና በቃ ክሮፕ ፒዲኤፍ ሲለው ክሮፕ አድርጎ ያስቀምጥልኛል። ከዛ ዳውንሎድ ማድረግ ነው። አሁንም ሌላ ምንድነው ኢዲት ፒዲኤፍ። እዚህ ላይ ኢዲት የሚለው ፒዲኤፋችንን አሁን የሆነ ፒዲኤፍ አምጥተን እሱን ኢዲት ማድረግ ከፈለግን አሁን ይሄንን ኤዲት ማድረግ ከፈለግን ማለት ምንድነው ማደርገው? ከዛ ቴክስት ነው አድ መጨመር ቴክስት ማጨመር ከፈለኩኝ አሁን እዚህ ላይ መጥቼ የምፈልገው ቦታ ላይ ክሊክ በማድረግ ይሄንን በመንካት ከዛ የምፈልገውን እዚህ ላይ መጨመር ትችላላችሁ ማለት ነው። ወይም እዚህ ላይ ደግሞ ኢሜጅ ደግሞ የፈለጋችሁበት ቦታ ላይ ማስገባት ትችላላችሁ። እዚህ ላይ አፕሎድ አድርጋችሁ አምጥታችሁ ኢሜጃችሁን እዚህ ላይ ማስገባት ትችላላችሁ ማለት ነው። ኦር ደግሞ ሌላ ምንድነው ድሮ ማድረግ ትችላላችሁ። ልክ እንደዚህ ጻፍ ትችላላችሁ ማለት ነው። ሸፖችንም ከፈለጋችሁ ልክ እዚህ ላይ አምጥታችሁ መጨመር ትችላላችሁ ማለት ነው። ሬክታንጉላር ሸፕ ሊሆን ይችላል፣ ትራያንግል ሊሆን ይችላል። በፈለጋችሁበት መልኩ አምጥታችሁ እዚህ ላይ መጨመር ትችላላችሁ ማለት ነው። ሌላው ጠቃሚ ፓርቱ ደግሞ እዚህ ፒዲኤፍ ሴኩሪቲ በሚለው ስር የምናገኛለን። አንድ ፒዲኤፋችን ሎክ ከሆነብን በፓስወርድ አንሎክ ማድረግ እንችላለን ማለት ነው። እንደገና ደግሞ ፒዲኤፋችንን በፓስወርድ ፕሮቴክት ማድረግ ከፈለግን እንችላለን ማለት ነው። ሌላ ሳይን ማድረግ ሲግኒቸር፣ ሳይን ስንል ሲግኒቸር ማለት ነው። ሲግኒቸር ማስቀመጥ እንችላለን ማለት ነው። ለምሳሌ አሁን ፒዲኤፋችንን እናመጣና እዛ ፒዲኤፍ ላይ ሳይን ማድረግ ከፈለግ ልክ እንደዚህ ይመጣልናል። ሳይን የምታደርጉት ኦንሊ ሚ ነው፣ ሰቨራል ፒፕል ነው፣ ወይም ብዙ ሰው እንዲፈርምበት ነው የምትፈልጉ ይህንን ትመርጣላችሁ ማለት ነው። አሁን ኦንሊ ሚ ሊበልና እዚህ ላይ ስማችሁን እንድታስገቡ ያዛችኋል ማለት ነው። ስማችሁን ካስገባችሁ በኋላ ልክ እሱ በዚህ መልኩ ልክ እንደዚህ ያመጣላችኋል ማለት ነው። አያችሁት? ልክ እንደዚህ በዚህ መልኩ የምትፈልጉትን እዚህ ላይ መምረጥ ትችላላችሁ። ኦር ደግሞ ማለት ነው ልክ እንደዚህ አድርጋችሁ ራሳችሁም የራሳችሁን ፌርማም ልክ እንደዚህ አድርጋችሁ ትፈርሙና እንግዲህ ፐርፌክት ከሆናችሁ ማለት ነው ይሄንን አፕላይ እንልና ልክ እንደዚህ ይመጣልናል ማለት ነው። ከዛ ይሄ ሲመጣልን ልክ እዚህ ላይ አምጥታችሁ የምትፈልጉት ቦታ ላይ እዚህ ቁጭ ስታደርጉት ልክ እንደዚህ ይመጣል ማለት ነው። አያችሁት? እዚህ ላይ አሁን ባስቀምጠው ደግሞ እዚህ ላይ ከሆነ የምንፈልገው መጨረሻ ላይ መፈረም ከፈለጉ ጀስት አምጥቼ እዚህ ላይ ቁጭ ነው ማደርገው ማለት ነው። አያችሁ? ምንም አሁን
እዚሁ ላይ የተፈረመ ነው የሚመስለው ማለት ነው። ከዛ በኋላ እንደዚህ ካደረግን በኋላ ሳይን ነው የምንለው ማለት ነው። ሳይን ማድረግ እንችላለን ማለት ነው። ወይም ደግሞ ዲጂታል ሲግኒቸር እዚህ ላይ ማስቀመጥን ከፈለጋችሁ እዚህ ላይ ትችላላችሁ። እዚህ ላይ ሲምፕል ሲግኒቸር፣ እዚህ ላይ ዲጂታል ሲግኒቸር። ዲጂታል ሲግኒቸር እንኳን እዚህ ላይ እንደምታዩት ፕሮ ነው። ሲምፕል ሲግኒቸር የሚለው ነው ፍሪ ማለት ነው። እንግዲህ እዚህ ላይ ኦፕሽናል ፊልድስ እዚህ ላይ ኔም ማስቀመጥ ትችላላችሁ። ዴት፣ ቴክስ፣ ካምፓኒ፣ ስታምፕ ስታምፕ ሁሉ እዚህ ላይ ማስቀመጥ ትችላላችሁ። ስታምፕ በዚህ መልኩ ሳይን ማድረግ ትችላላችሁ ማለት ነው። መቼም ይሄ ሶፍትዌር የሚገርም ነው። ኦር ደግሞ ማለት ነው እናንተ ከፈለጋችሁ ደግሞ ሲግኔቸራችሁን እንደዚህ ማምጣት ብቻ ሳይሆን ደግሞ አፕሎድ ማድረግ ትችላላችሁ ማለት ነው። አፕሎድ የሚለውን ነክታችሁ አፕሎድን ማድረግ ይቻላል ማለት ነው። ፈርማችሁ ያንን በስነስርዓት እስካመረጋችሁ ያመጣችሁ ቁጭ ማድረግ ትችላላችሁ ማለት ነው። እንግዲህ ሌላው ደግሞ ይሄ ሬድ ካፕ ፒዲኤፍ ማለት ምን ማለት ነው? ይሄን ደግሞ ለምንድን ነው የሚጠቅመው? አንዳንዴ አንድ ፋይል ላይ በጣም ሰዎች ፋይሉን መላክ ፈልገን ግን ሰዎች ጋር ደግሞ እንዲደርስ የማንፈልገው ፋይል ሊኖር ይችላል ማለት ነው። ያንን አምጥተን ይህንን ሴሌክት ካደረግን በኋላ ያንን ቆርጠን የምናወጣበት አሁን ይሄ ፋይል ከፈለኩኝ ሬድ አክትለዋለሁ ማለት ሬድ አክትለውና ይህንን አሁን ለብቻ ያስቀረዋል ማለት ነው። ወይም እንዳይታይ ያደርገዋል ወይ ያጠቁረዋል። ከዛ በኋላ ዳውንሎድ ታደርጉታላችሁ ማለት ነው። ከዛ እዚህ ዳውንሎድ ብሎልኛል። ከዛ ያንን ትልኩላችኋል ማለት ነው። ሌላ ደግሞ ኮምፔር ፒዲኤፍ ይላል። አሁን ኮምፔር የምናደርገው ምንድነው? ሁለት ተመሳሳይ የሆኑ ፒዲኤፎች በጣም የመሳሰሉ ፒዲኤፎች ቢኖሩንና በምን ያህል ደረጃ ይመሳሰላሉ የሚለው ማወቅ ብንፈልግ ልክ እዚህ ላይ አምጥተን ከዚህ ላይ እናመጣለን ገብተን ከዛ እንደገና ሁለተኛውንም እዚህ ላይ እናመጣለን ማለት ነው። ከዛ እነዚህ አሁን እነዚህ የተለያዩ ናቸው። እንደው ስቴፕ ላሳያችሁ ብዬ ነው። በነገራችን ላይ እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ፕሊዝ ሰብስክራይብ አድርጉ። ከዛ ይሄን ካመጣን በኋላ ማለት ነው ሲግናሪቲውን ልክ እንደዚህ ብቻ አደርግልናል ማለት ነው። ከዛ ዳውንሎድ ሪፖርት ቢሆን ካለን ማለት ነው። በዚህ መልኩ ይህንን ሶፍትዌር መጠቀም ትችላላችሁ ማለት ነው። እንግዲህ ይህ ሶፍትዌር በጣም የሚገርም ሶፍትዌር ነው። እስካሁን ካየኋቸው ፒዲኤፍን በተመለከተ ሶፍትዌሮቹ በጣም የተለየ ሶፍትዌር ነው። ተጠቀሙት። እኔ በጣም ተጠቅሜበታለሁ። የዛሬ ቪዲዮ ይህን ይመስላል ማለት ነው። ቪዲዮውን ከወደዳችሁት እንግዲህ ላይክ አድርጉት። ለሰዎች ይጠቅማል ብላችሁ ካሰባችሁም ደግሞ ደፍኔት ደግሞ ይጠቅማል ሸር አድርጉት። እስካሁን ደግሞ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉልኝ ማለት ነው። በሚቀጥለው ቪዲዮ በሌላ ቪዲዮ እስከምንመለስ መልካም ሳምንት ይሁንላችሁ። ባይ ባይ።